ሰላም ጤና ይስጥልኝ እንዴት ናችሁ እንኳን አደረሳችሁ ዛሬ ደግሞ እንደዚህ እንደምታዩት በጣም ያምር ቆንጆ የገና ዶሮ ወጥ እንሰራለን ከኔ ጋር አብረን እንደምታዩት በጣም ነው የሚያምረው በጣም ቆንጆ ነው ትክክለኛ የዶሮ አሰራር እንሰራለን ከኔ ጋር እንግዲህ አብራችሁኝ እንድትቆዩና ከወዲሁ ደግሞ መልካም የገና በዓል እንዲሆንላችሁ እመኛለሁ አብራችሁኝ ቆዩ እንደተለመደው ወደዚህ ቻናል ስትመጡ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ ያደረጋችሁ የቀለም ቲዩብ ቤተሰብ እንድትሆኑ ጋብዛለሁ ከዚህ በፊት ደግሞ አብራችሁኝ የነበራችሁትን ከልብ አመሰግናለሁ አሁን ዶሮአችንን ለመስራት በቅድሚያ እንደዚህ እንደምታዩት ሽንኩርት ልጬ አዘጋጅቻለሁ ሽንኩርቱን በእጄ ነው ከትፌ የምሰራው ዛሬ እንደዚህ እንደምታዩት ሽንኩርታችንን እንከትፋለን ከዛ እንግዲህ ያው እንሰራለን ማለት ነው እንደሚታወቀው እንግዲህ ዶሮ ለመስራት ዶሮ ሽንኩርት እንዲሁም ደግሞ የመከለሻ ቅመም ቅቤ ነጭ ሽንኩርት ኮረሪማ ያስፈልገናል ማለት ነው እንዲሁም ጨው እንጨምራለን እንቁላል ያስፈልገናል ስለዚህ እነዚህ ናቸው የሚያስፈልጉን ግብአቶች እኔ ተጠቀምኩት እንግዲህ እነዚህ ነው ሽንኩርቴን እንደዚህ በመታዩት መልኩ ከከተፍኩት በኋላ ድስት አዘጋጅቼ ምድጃ ላይ እንገናኛለን አብራችሁኝ ቆዩ ያው ሽንኩርታችንን በእጃችን ስንከትፈው ብዙም ውሃ ማይፈጥርብንም በዛ ላይ ደግሞ እኔ እንግዲህ ዶሮ ስንሰራ በእጅ የተከተፈ ሽንኩርት ጥሩ ነው ስለሚባል እኔ እንደዛ ለማድረግ ነው ዛሬ በእጅ የከተፍኩት እናንተ ግን ግዴታ በእጅ መክተፍ አያስፈልግም በማሽን መፍጨት ይቻላል ማለት ነው ስለዚህ ዋናው ነገር በኋላ ስናቁላላው የሚፈጀው ሰዓትና የሚወስድብን ሰዓት ነው ማለት ነውና ሽንኩርት እንደምታውቁት ዶሮ ስንሰራ ዋናው ነገር ሽንኩርታችንን በደንብ አድርገን ማቁላላታችን የዶሮ ጣዕሙ ብዬ ማስበው እኔ ሽንኩርታችን በደንብ ሆኖ መቁላላቱ በርበሬው ጋር አብሮ በደንብ እንግዲህ ቁሌቱ ነው ዋናው ስራ የዶሮውና እሱን አሳምረን እናቁላላለን ቆንጆ አድርገን የምንሰራው አሁንም አብራችሁኝ እንድትቆዩ በድጋሚ ጋብዛለሁ አሁን እንደዚህ በመታዩት መልኩ ሽንኩርቴን ከትፌ ጨርሻለሁ ድስት አዘጋጅቻለሁ ድስቴን ትንሽ ጋል እንዲልልኝ ጥጃለሁ ማለት ነው መጀመሪያ የማደርገው ነገር ትንሽ ጋል ባለ ድስት ላይ ዘይታችንን እንጨምራለን እኔ ዘይቱን አስቀድሜ ጨመርኩት ሽንኩርታችንን ስንጨምረው ብዙ ውሃ እንዳይፈጥርብንና ቶሎ እንዲበስልልን በሚል ነው ትንሽ ፈጠን ብዬ መስራት ስለፈለኩ ነው እኔ ያደረኩት ነገር ግን ሽንኩርቱንም ዘይት ላይ ሳጨምሩ መጀመሪያ ሽንኩርታችሁን ካቁላላችሁ በኋላ መጨረሻ ላይ ዘይት መጨመር ይቻላል ማለት ነውና እኔ በመታዩት መልኩ ዘይቱ መጋሉን ካረጋገጥኩኝ በኋላ ሽንኩርቴን ጨምሬያለሁ እንደዚህ በመታዩት መልኩ ክድን እናደርገዋለን ከዛ እንዳይዝብን ቼክ ማድረጋችንን እንዳንረሳ የኔ ድስቱ ብዙም ስለማይዝ እንደዚህ ክድና አድርጌው የተወሰነ ደቂቃ አስቀምጠውና ምን እንደደረሰ አሳያችኋለሁ አሁን እንደዚህ እንደምታዩት ከተወሰነ ደቂቃ በኋላ እንደዚህ ተንተከተከ እየበሰለልኝ ነው ያለው አሁን ያው ትንሽ ቪዲዮ እንዳይረዝምብኝ ሽንኩርቱ በደንብ ውርድ ካለልን በኋላ ሲበስል መልሼ አሳያችኋለሁ አሁን አብራችሁኝ ቆዩ አሁን እንደዚህ እንደምታዩት ሽንኩርቱ ያ ሙልት ብሎ የነበረ ሽንኩርት እንደዚህ ወርዷል በደንብ በስሎ እየወረደ ነው ግን አሁንም ስቲል ይቀረዋል በደንብ መቁላላት አለበት በደንብ ሙትት እስከሚል ሽንኩርቱ ዶሮ ላይ መታየት የለበትም በደንብ አድርገን የምናቁላላው ሽንኩርትነቱ እስከሚጠፋ ድረስና በጣም ትንሽ እስኪሆን ድረስ ነው የምናቁላላው ማለት ነው አሁን እንደዚህ እንደምታዩት ከቅድሙ ደግሞ አሁን የተወሰነ በደንብ በስሏል ማለት ነውና እንደዚህ አድርገን ሽንኩርታችንን በደንብ አድርገን ማቁላላት አለብን ውሃው ጥፍት እስከሚል ድረስ ድርቅ ያለ ቁሌት እስከምናገኝ ድረስ ነው የምናቁላላው
ለዛ ነው እኔ ብዙም አልቆራረጥኩትም ሂደቱን በደንብ እንድታዩት በሚል። ስለዚህ ዋናው ነገር ሽንኩርታችን በደንብ እንዴት ሆኖ መብሰል እንዳለበት ነው እያሳየኋችሁ ያለሁት። ስለዚህ የሽንኩርታችን መብሰል ነው ዋናው ነገር ለዶሮ መስራት ማለት ነውና ዶሮአችንን ስንሰራ ሽንኩርታችን መብሰሉ በደንብ መቁላላቱ ከዛ ደግሞ ዶሮ አስተጣጠባችን ነው የሚወስነው ማለት ነውና እንደዚህ አድርገን ቆንጆ አድርገን ካቁላላ ነው ቆንጆ የዶሮ ወጥ እናገኛለን ማለት ነው። እንግዲህ እናቴ ዶሮ ወጥ ስትሰራ ሽንኩርቱ ጥፍት እስከሚል ድረስ ነው በደንብ የሚቁላላውና እሱን ሂደት ነው ለማምጣት የሞከርኩ ያለሁት። አሁን እዚህ ጋር እንደምታዩት ነጭ ሽንኩርትና ዝንጅብል የተፈጨ ልጨምርበት ነው። አሁን እንደዚህ አብሬ ትንሽ ካቁላላሁት በኋላ እንደዚህ ከሽንኩርቱ ጋር ካቁላላ ነው በኋላ ነጭ ሽንኩርትና ዝንጅብል መጨረሻ ላይም በርበሬ ካደረግን በኋላ መጨመር እንችላለን ማለት ነው። እኔ በኋላም ጨምራለሁ፣ ግን አሁን እንደዚህ አብሬ አቁላላለሁ ማለት ነው። አሁንም ይቀረዋል በደንብ እንደምታዩት ከቅድሙ በሂደት ከደቂቃ ወደ ደቂቃ በደንብ እየበሰለ እያያችሁት እየወረደ ውሃነቱንም እየጨረሰ ነው ማለት ነው። አሁን ሽንኩርታችን ያለውና በደንብ ነው ሽንኩርታችን እንግዲህ ድርቅ እስከሚል ድረስ መቁላላት ያለበት ማለት ነው። ውሃው ጥፍት እስከሚል እንደነገርኳችሁ አሁን እየደረሰልን ያለው። በደንብ ሽንኩርታችን ከበሰለ በኋላ በርበሬያችንን እንጨምራለን። ከጎን እንደምታዩት ኮረሪማ ለመውቀጥ ወይም ለመፍጨት ያመስኩ ነው ያለሁት። ለዛ ቪዲዮ የገባው የሱ ነው። አሁን እዚህ ጋር ሽንኩርታችን በደንብ በስሎ ወርዶ በርበሬ ልጨምር አዘጋጅቻለሁ። እኔ እንደዚህ በምታዩት መልኩ እኔ ላዘጋጀሁት ሽንኩርት የሚበቃኝን ያህል በርበሬ ጨምሬያለሁ። ከዛ እንደዚህ በደረቁ በደንብ ነው የምናሸው ማለት ነው፣ ምንም ውሃ ሳንጨምር። እኔ መጀመሪያ እንደዚህ ዘይት ጨምሬበት ስለነበረ በሱ በደንብ አድርጌ ድርቅ እንዳለ በደረቁ በደንብ አሸዋለሁ ማለት ነው። ለተወሰነ ደቂቃ ቢያንስ ለ20 ለ30 ደቂቃ እኔ እንደዚህ አድርጌ ነው የማሸውን። የዶሮ ሰራ እንደዚህ ጥብስ አድርጌ መጀመሪያ ሽንኩርቱና በርበሬውን እንደዚህ በምታዩት መልኩ በደንብ ካሸውት በኋላ ነው። ያው ትንሽ ቆም ማለት ሊጠይቅ ይችላል እንዳያርብን ማለት ነው። ስለዚህ እንደዚህ በምታዩት መልኩ ግን እንደዚህ በደንብ አድርገን አቁላልተን ከሰራ ነው መጨረሻ ላይ የምናገኘውን ውጤት እንግዲህ ራሳችሁ ሰርታችሁ እንደዚህ አድርጋችሁ መሞከር ነው። በጣም ነው የሚጣፍጠው። በደንብ ተቁላልቶ ሽንኩርቱ ጥፍት ብሎ ስንሰራው መጨረሻ ላይ እንግዲህ የምናገኘውን ወጥ አብረን እናያለን ማለት ነው። አሁን እንደዚህ እንደምታዩት በደንብ አድርጌ በደረቁ እንደነገርኳችሁ እያሸሁት ነው ያለሁት። ከዛ ምንድነው የምናደርገው? እኔ ትንሽ እንደዚህ ካቁላላሁት በኋላ ኮረሪማ፣ የተፈጨ ኮረሪማ እንደዚህ ጨምርበታለሁ። ከቁሌቱ ጋር ብሬ ያቁላላለሁ ማለት ነው። ኮረሪማ ጨምሬ ከዛ እንደዚህ በደንብ ካበሰልነው በኋላ ውሃ እናፈላለን። በድስት ከጎን ውሃ እንጥዳለን። ከዛ ያንን የፈላ ውሃ ጠብ እያደረግን ቀስ ብለን በሂደት እየከለስ ነው እንሄዳለን ማለት ነው። ማለት ስቴፕ ባይ ስቴፕ ነው። በአንዴ ውሃ ክልስ ማድረግ የለብንም። ትንሽ ትንሽ ጠብ ጠብ እያደረግን ቁሌታችንን እያላላ ነው እየከለስ ነው እንሄዳለን ማለት ነው። አሁን እኔ እንደዚህ ውሃ አፍልቼ ነበረ። ከጎን እንደዚህ በምታዩት መልኩ ጠብ ጠብ እያደረኩኝ፣ ያው ቪዲዮ ስለፈጠነ ነው ወዲያው የጨመርኩ የምታዩኝ፣ ግን ያው በሂደት ነው፣ ስቴፕ ባይ ስቴፕ ነው እየጨመርኩ የነበረውና እንደዚህ አድርገን በደንብ ቁሌታችንን ማቁላላት አለብን ዶሮ ስንሰራ ማለት ነውና ለዛ ነው እንደዚህ ረዘም አድርጌ የቁሌቱን ፓርቲ ያሳየዋችሁ ማለት ነውና ወሳኙ ነገር እንደዚህ እንደምታዩት በደንብ አድርገን ቁሌታችንን ከበርበሬያችን ጋር በደንብ ካሸነው መጨረሻ ላይ በርበሬውን ማያቃጥለንም። በእርግጥ እኔ በርበሬ አያቃጥልም ብዙም፣ ግን በርበሬ በደንብ በታሸ ቁጥር የማቃጠል እንትኑን እየቀነሰ ስለሚሄድ እንደዚህ አድርገን ቆንጆ አድርገን እናቁላላለን ቁሌታችንን። ያው እንግዲህ ከጎን ደግሞ ዶሮዬን ገነጣጥዬ ዘፍዝፍ ያለው የዶሮ አገነጣጠሉን እንግዲህ ወይ ሰሞኑን ይዤ ለመቅረብ ሞክራለሁ። ዛሬ ቪዲዮ በጣም ስለረዘመ አላስገባሁትም እዚህ ላይ፣ ግን ያው ቀርጬ አዘጋጅቻለሁ ማለት ነው። የዶሮ አገነጣጠሉን የምትፈልጉ ከሆነ እሱን
ከዚህኛው ቪዲዮ በኋላ መልቀቅ እችላለሁኝ። ስለዚህ አሁን እንደዚህ እንደምታዩት ሽንኩርታችን እና በርበሬያችን በደንብ ሆኖ ቁሌታችን የተቁላላ እየደረሰልን ያለው እንደምታዩት በጣም ነው የሚያምረው መልኩ ራሱ። ስለዚህ እንደዚህ አድርገን ካቁላላ ነው መጨረሻ ላይ የምናገኘውን ዶሮ ማሰብ ነው ማለት ነው። እና እኔ እንደዚህ አድርጌ በእኔ ቤት ዶሮን የምሰራው በዚህ መልኩ ነው። እንግዲህ ምናልባት ዶሮ መስራት ለማይችል ወይ ደግሞ ሞክሮ ለማያውቅ ሰው ነው ፕሮሰሱን በረዥሙ እያሳየው ያለሁት ማለት ነው። ያው ዶሮ በየቤታችሁ የምትሰሩ ካላችሁ ያው እናንተ እንደየቤታችን ነው፣ ሁላችንም አሰራራችን ሊለያይ ይችላል። እኔ ግን ከእናቴ የተማርኩት የማቀው የዶሮ አሰራር ትክክለኛ ብዬ የማስበው የራሴ አሰራር ይሄ ነው። ለዛ ነው ቁሌቱን ረዘም አድርጌ እንደዚህ በደንብ እንድታዩት ያደረኩት ማለት ነውና እኔ እናቴ ዶሮ ስትሰራ ቁሌቱ ነው ዋናው ነገር ብላ ትላለችና ስለዚህ ቁሌቱ ነው በደንብ የዶሮ ወሳኙ ሂደት ማለት ነው። ምንም ሌላ የምንጨምርበት ነገር ስለሌለ ቁሌታችን ካማረ፣ ቁሌታችን ቆንጆ ከሆነ መጨረሻ ላይ ቆንጆ የዶሮ ወጥ እናገኛለን ማለት ነው። ስለዚህ እንግዲህ የኛ ባህላዊ ዶሮአችን በእንደዚህ አይነት መልኩ ነው ማለት ነው ዶሮአችንን የምንሰራውና ዶሮ ለመስራት የጀመራችሁ ሰዎች ወይም ደግሞ ዛሬ የምትጀምሩ ሰዎች በእንደዚህ አይነት ፕሮሰስ ነው ማለት ነው ዶሮአችን የሚሰራው። ቁሌቱ ነው ዋናው ነገርና እንደዚህ በሂደት እንደምታዩት ቀስ በቀስ የፈላ ውሃ እየጨመርኩኝ ቁሌቱን እያላላሁት ቅድም በጣም ድርቅ ብሎ የነበረው አሁን እንደዚህ እንደምታዩት እየላላ ቆንጆ ሆኖ ቁሌታችን ደርሷል ማለት ነውና እኔ ከጎን ያው ቪዲዮን ስለረዘመ እንደዚህ ያሳያችሁ ያለሁት ከኋላ ግን እኔ ዶሮዬን እያጠብኩ ነው ያለሁትና ዶሮአችንም ታጥቦ ምን ደረጃ ላይ እንደደረሰ በትንሹ አሳያችኋለሁ። አሁን እንደዚህ እንደምታዩት በሎሚ ዘፍዝፌው ቆይቶ አጥቤው ይሄ እንግዲህ ወደ መሀል ላይ ነው ትንሽ ለእናንተ ለማሳየት ያክል የቀረጽኩት ማለት ነው። እንደዚህ እንደምታዩት እኔ እንግዲህ እዚህ ሀገር ትናንሿን ዶሮ ነው የምጠቀም ፈልገው እንደ የኢትዮጵያ ዶሮ የሚመስሉ አሉ ትናንሽና እኔ እነሱን ነው የምሰራው። ትላልቁን ብዙም እኔ መስራት አልፈልግም። ዶሮ ሰራ እንደዚህ የዶሮ ወጥ ባህላዊ ወጣችንን ስሰራ እንደ ኢትዮጵያ እንዲመስልልኝ እንደዚህ ትናንሾቹን ዶሮዎች ነው የምሰራው። ስለዚህ እኔ እንደዚህ እንደምታዩት ዶሮዬን ቆንጆ አድርጌ እያጠብኩት ነው ያለሁት። እንደዚህ በመዳፋችን በደንብ አድርገን መታ መታ እያደረግን ነው ዶሮ ስናጥብ የምናጥበውና ያው ሙሉን አይደለም የቀረጽኩት ግን ሂደቱም እንደሚመስል እንድታዩት ነው ያስገባሁት። አሁን እንደዚህ እንደምታዩት ዶሮዬ ታጥቦ እየበቃው ይገኛል ማለት ነው። ያው እዚህ ሀገር ዶሮዎቹ ስብ አላቸው። ስቡን እንግዲህ በመጥበሻ አገንፍለን በደንብ ስቡ እንዲወጣልን ቆሻሻውን በደንብ እንዲወጣ አድርገን ነው የምንጨምረው መጨረሻ ላይ ማለት ነው። ስለዚህ በጎን ዶሮዬን እያጠብኩ ሽንኩርቴም ቁሌቴም እንደዚህ ተቁላላ ቆንጆ ሆኖ እየደረሰልን ነው። እንደዚህ እንደምታዩት አሁን ቀጠን እያለ ቁሌታችን የወጥ መልክ እየያዘ እንደዚህ እንደምታዩት ቆንጆ ሆኖ ቁሌታችን እየደረሰልን ነው። ስለዚህ ዶሮአችንን በደንብ አጥበን እንግዲህ ዶሮን አሽትተን ነው በሽታው የሆነ ሽታ አለውና እሱ ሽታ እስኪጠፋልን ድረስ በደንብ አድርገን ዶሮአችንን አጥበን እንጨምራለን ማለት ነው። በጎን እንቁላሌንም ጥጄ በስሎልኝ እንግዲህ ልጭ ያዘጋጅቻለሁ ማለት ነው። ስለዚህ ሁሉም ነገር እየደረሰን ያለው ቅቤያችን ተዘጋጅቷል፣ መከለሻ አዘጋጅቻለሁ። ስለዚህ አሁን ወጣችን እየደረሰ ነው። እንግዲህ መከላለስና መጨማመር ነው የቀረን። አሁንም አብራችሁኝ ቆዩ በድጋሚ አሁን እንደዚህ እንደምታዩት ቆንጆ ሆኖ ቁሌታችን ደርሷል። ቅድም እንደነገርኳችሁ እኔ መጨረሻ ላይ ነጭ ሽንኩርትና ዝንጅብል ጨምራለሁ ብያችሁ ነበረ። አሁን እንደዚህ ቁሌቴ እዚህ ደረጃ ላይ ከደረሰልኝ በኋላ ነጭ ሽንኩርቴንና ዝንጅብሌን የተወሰነ ጨምሬያለሁ ማለት ነው መጨረሻ አካባቢ ላይ። ስለዚህ ይሄንን ስቴፕ እንግዲህ እናንተ ብትጨምሩበት ቆንጆ ቴስት ቅድም ያደረግነው በደንብ እንትኑ ስለሚጠፋ አሁን ላይ የምናደርገው ግን የነጭ ሽንኩርቱና የዝንጅብሉ ቴስቱ ይኖራል፣ ብዙም አይጠፋም ማለት ነው። ከዚህ በኋላ ብዙ ሰዓት ላይ ስለማናቆየው አሁን እንደዚህ እንደምታዩት ወጣችን የተከለሰ ቆንጆ ሆኖ እየበሰለልን ነው የሚገኘው። ከዚህ በኋላ የማደርገው እንደነገርኳችሁ ያጠብነውን ዶሮ በደንብ አድርገን እየጨመቅን ቆንጆ አድርገን ውሃውን
እያጠፋን ምን ቆርጠውን ቆራርጠን ምን አድርገውን አድርገን ማለት ነው። ስለዚህ እንደዚህ እንደምታዩት አጥቤ የጨረስኩትን ዶሮ መጥበሻ አዘጋጅቻለሁ። በደንብ እንደዚህ እንግዲህ አገር ቤት እንደሚደረገው ከላይ ትንሽ ስጋውን ቆረጥ እያደረግን በኋላ እንደዚህ የሚደረግበት ምክንያት በኋላ ዶሮአችን ከበሰለልን በኋላ በደንብ ቁሌቱ ወጡ ጣዕሙ ወደ ስጋው በደንብ እንዲገባ ነው ትንሽ ቆረጥ የሚደረገው ማለት ነው። እንደዚህ መላላጫው ጭኑ እግሩ ምንድነው ታፋው መላላጫውና እግሩ እንደዚህ ቆረጥ እያደረገች ነው እናቴ ዶሮ ሰራ የማየውና እንደዛ ዶሮአችን ሲበስል ቆንጆ የወጡ ጣዕሙ የቁሌቱ በደንብ ወደ ስጋው እንዲገባ ነው እንደዚህ ቆረጥ የምናደርገው። ያው እንግዲህ የዶሮ አስተጣጠቡ ሂደት ሙሉ ስላልገባ የሚቆራረጡት የሚወድቁት የአጥንቱ ክፍሎች እንደዚህ አላስገባሁም ማለት ነው። ስለዚህ እንደዚህ በምታዩት መልኩ እጥዳውና እኔ በደንብ ግንፍል አድርጌ ቆሻሻው እንዲወጣለት ማለት ነው እንደዚህ ገልበጥ እያደረግን ካገነፈል ነው በኋላ እኔ መልሼ አጥቤ በደንብ አንጠፍጥፌ ነው የምጨምረው መጨረሻ ላይ ወደዛኛው ሲጨምረው። አሁን እንዲህ ስናገነፍለው የገነፈለበት የቆሻሻው ይኖራል ማለት ነው። እንደዚህ ስናደርገው ስቡ ይወጣል፣ ቆሻሻው ይወጣል። ስለዚህ ይሄ እንደዚህ ካገነፈልም በኋላ እኔ ቀጥታ ዶሮውን ወስጄ ያቁላላሁት ቁሌት ውስጥ መጨመር አልፈልግም። ምክንያቱም የሚፈጥረው ውሃ አለ በራሱና በዛ ላይ ደግሞ እንደዚህ እንደምታዩት ስቡ ይታያችኋል። እንዲህ ዶሮውን ስጋውን ሳወጣው እንግዲህ የገነፈለበት ቆሻሻው ራሱ ይታያልና ስለዚህ ይሄንን ደፍተን ዶሮአችን መልሰን አለቅልቀን አጥበን በደንብ የገነፈለበትን ቆሻሻ አስለቅቀን አሁን የዶሮ ስጋችንን አጥቤ እንደዚህ መልሼ አምጥቼዋለሁ ማለት ነው። አሁን የምናደርገው እንግዲህ እንደዚህ ያማረ ቁሌታችን ላይ ዶሮአችንን እንጨምርና እናበስላለን ማለት ነው። ስላገነፈል ነው ብዙም ሰዓት አይፈጅብንም፣ ትንሽ ደቂቃ ነው የሚቀረው። ከዚህ በኋላ ዶሮአችን እንደዚህ እንደምታዩት ቁሌቱ በጣም ያምራል፣ ብስል ብሏል። ስለዚህ ዶሮአችንን እንጨምርና አቁላልተን አብስለ ነው። ከዛ በኋላ እንግዲህ ያው ዛሬ ጾም ነው፣ እኛ አሁን አንበላው፣ ነገ እግዚአብሔር ፈቅዶ ለልደቱ ሲያደርሰን ዶሮአችንን እንመገባለን ማለት ነው። ያው ለእናንተ ለማሳየት ነው ዛሬ እንግዲህ ይሄ ቪዲዮ የተለቀቀው በጾም የተለቀቀው ለዛ ለእናንተ ለማሳየት ያክል ነው። ስለዚህ እኔ እንደዚህ እንደምታዩት በምታዩት መልኩ የዶሮ ስጋዬን ጨምራለሁ። ከዛ በኋላ ትንሽና አቁላለዋለን መልሰን ትንሽና ማስለዋለን። ከተተከተከልን በኋላ እኔ ትንሽ መከለስ ያስፈልገኛል። እንደምታዩት ቁሌቱ ወፈር ያለ ነው። ስለዚህ ዶሮአችን እየደረሰ ነው። እንግዲህ ቪዲዮ ረዝሟል። እስካሁን ድረስ አብራችሁኝ ስላላችሁ አመሰግናለሁ። አሁንም እስከ መጨረሻው ድረስ ቆይታችሁ መጨረሻ ዶሮአችን ምን እንደሚመስል እንድታዩ ነው የምጋብዛችሁ። ያው በመሀል ግን ወደዚህ ቻናል ስትመጡ አዲስ ሆናችሁ ካላችሁ ቻናሌን ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ እንድትሆኑ ጋብዛለሁ። ላይክ፣ ሼር፣ ኮሜንት ያደረጋችሁ የምታበረታቱኝንም አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ላይክ ስታደርጉ ያው ታበረታቱኛላችሁ፣ ወደ ሌሎች እንዲደርስ ይሆናል ማለት ነውና ስለዚህ ከወደዳችሁት ላይክ ማድረግ እንዳትረሱ። አሁን እንደዚህ እንደምታዩት ቆንጆ ሆኖ ስጋችን እየበሰለ እየደረሰልን ያለው። ከዚህ በኋላ ትንሽ ውሃ መከለስና ትንሽ ማብሰል ነው የሚቀረኝ። እየጨረስን ነው። ከዛ እንቁላል እንጨምራለን፣ ቂቤ እንጨምራለን፣ መከለሻ ጨው እንጨምራለን። የቀረን ፕሮሰስ ይሄ ነው። ስለዚህ አብራችሁኝ ቆዩ። አሁን እንደዚህ እንደምታዩት ትክትክ ብሎ ቆይቷል። ስለዚህ እንደዚህ የፈላ ውሃ አምጥቼ እኔ ትንሽ ከልስበታለሁ የሚበቃኝን ያህል ማለት ነው። እና እንደዚህ በደንብ ስጋችን በሰል ካለልን በኋላ እንደዚህ በምታዩት መልኩ እንከልሳለን። ትንሽ ውሃ እንጨምርበታለን። እናንተ ቁሌታችሁ እንግዲህ እንደነበረው እንደምትፈልጉት አድርጋችሁ የምትፈልጉትን መጠን ውሃ መጨመር ትችላላችሁ ማለት ነው። ለዚህ እኔ እንግዲህ እዚህ ጋር እንደምታዩት ትንሽ ጎደል ብሏል። ጎደል ያለው እንቁላል ከመግባቱ በፊት እኔ ወጡን መቀነስ ስለፈለኩ የተወሰነ ቀንሼለታለሁ ማለት ነው። ስለዚህ እንደዚህ አሁን ወጣችን እየበሰለ ነው። ከዚህ በኋላ መከለሻ ጨምራለሁ፣ ቅቤ እንጨምራለን፣ ጨው እንጨምራለን ማለት ነው።
አሁን እዚህ ጋር እንደምታዩት መከለሻ እየጨመርኩበት ነው። ያው እንግዲህ መከለሻ ሽታውን ታውቁታላችሁ፣ ቆንጆ ነው ሽታው። እና እንደዚህ በምታዩት መልኩ ያማረ ቆንጆ ቅቤውም አሁን ነው ያነጠርኩት እንግዲህ። ስለዚህ ለዛ ነው የቀለጠ ቅቤ ሆኖ ማለት ነው። የምትፈልጉትን መጠን እንግዲህ ቅባት እንደ ቤታችሁ እንደ መጠናችሁ ነው። ቅቤና ዘይት ስንጨምር እንደ ራሳችን እንደምንፈልገው አድርገን ነው መጨመር ያለብን። ስለዚህ እንደዚህ እንደምታዩት ቆንጆ ያማረ ብሉኝ ብሉኝ የሚል ዶሮ ወጥ ሰርተን እየጨረስን ነው ማለት ነው ከኔ ጋር። በእንደዚህ አይነት ስቴፕ በደንብ አቁላልታችሁ ሽንኩርታችሁን ቁሌታችሁን ሰርታችሁ ዶሮአችሁን እንድትሞክሩት ነው የምጋብዛችሁ። እና እኔ ትንሽ መከለሻም ያንሰዋል ብዬ ስላሰብኩኝ ቅቤም ያንሰዋል ብዬ ስላሰብኩኝ የተወሰነ እንደምታዩት ጨምሬበታለሁ። እዚህ ጋር ጨው ነው እየጨመርኩ ያለሁት። እንግዲህ ጨው ያው ስለማልቀምሰው በሽታ ነው ማለት ነው። እኔ እንግዲህ በሽታ ጨው መለየት እችላለሁኝ። እናቴ እንግዲህ ጾም ሲሆን ለገና ለፋሲካ ዶሮ ሲሰራ እንደዚህ ማማሰያውን ሸተት አድርጋ ነው ጨው የምታውቀውና እኔም በእንደዚህ አይነት መልኩ ነው ጨውን ይበቃዋል ብዬ የምትወው ማለት ነው። አሁን እንቁላላችንን እንጨምራለን። እንቁላላችንን እንደዚህ ሰንጠቅ ሰንጠቅ እያደረግን ትንሽ የወጡ የቁሌቱ ወደ ውስጡ እንዲገባ ጣዕሙ ቆንጆ እንዲሆን ነው ይሄንን የምጨምረው ማለት ነው። ስለዚህ እንደዚህ አድርገን እንቁላላችንን ጨምረናል። አሁን የዶሮ ወጣችን በምታዩት መልኩ ባማረ ቆንጆ የዶሮ ወጥ ጥብስ ያለ በቃ ምን ብዬ እንደምነግራችሁ አላውቅም። እናንተ ራሳችሁ ስም አውጡለት። በጣም ቆንጆ ትክክለኛ የኢትዮጵያ ዶሮ ወጥ ባህላችንን ያለቀቀ ቆንጆ ዶሮ ወጥ ሰርች ጨርሻለሁ ማለት ነው። እንደዚህ አሳምረን ዶሮአችንን ሰርተን በዓላችንን እንድናሳልፍ ነው። እንግዲህ በዓሉ የሚመጣው የገና በዓል የተባረከ የተቀደሰ እንዲሆንልን ለሀገራችን ሰላም የምንሰማበት እግዚአብሔር አምላክ ሁላችንንም በፍቅር የሚያኖርበት ዘመን እንዲሆን እመኛለሁ። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ። መልካም የገና በዓል